እሺ ጫልቱ ይቀራል እንግዲህ ይቀራላ ምን ችግር አለ ጫልትዬ ይቀራላ ዘፈን ይቀራል ካላችሁ ይቅር ቢላል ኦሮሚያ አካም ጅርቱ ጤና ይስጥልኝ እንደምን ከረማችሁ እንደምን ሰነበታችሁ ልክ እስኪ እኔ ፌስቡክ ላይ ስወጣ እንደ አባባ ግርባ መስቀል የቡዳ የሰይጣን የአጋንንት የጦንቃይ የመተት ውጡ ወደዚህ ሲባሉ ምትንጫጩ የጀዋር ውሾች የእስክንድር ነጋ ውሾች የወያኔ ውሾች የአብን ውሾች የኦነግ ውሾች ወጣ በሉና ተንጫጩ እንግዲህ እዚህ ላይ እስኪ ሁሉም ዘረኛ ሁሉም መንገደኛ ሁሉም ጎጠኛ ለኔ እንደ አባባ ግርባ መስቀል ነው እዚህ ላይ ምትንጫጩትና ተንጫጩ ግቡና እኔ ግን ወደ ገደለው ገባለሁ ሰዎች ስለተሳደቡ ከእስክንድርን አትመጥነውም ደረጃ ነወቅ ኤርሚያስን አትመጥነውም ደረጃ ነወቅ ማነው እስክንድር ነጋን ማነው ሪዮትን አትመጥንም ደረጃ ነወቅ ማንን አትመጥንም ደረጃ ነወቅ ጀዋርን ሲሳደብ ግን ጎርጃብ ጃግና አንተኮ ምርጥ ልጅ የምትሉኝ ወያኔዎች ተነክቶባቸዋል ጀዋር ሲሳደብ ጀግና መሆንበት ዘመን እስክንድርን ስናገር ግን ኦነግ መሆንበት ዘመን እኔ ጋር አይሰራም እኔ ጋር የሚሰራው ሁሉንም የምወቅሰው በኢትዮጵያና ኢትዮጵያ ጉዳይ መካከል እንጂ ከየትኛው መንደር ተተክዬ ከየትኛውም ቋንቋ ተፈብርኬ ኢትዮጵያን ከሌላ ሰው ለምኜ ያገኘዋት አገር ሳትሆን ኢትዮጵያዊ ከኔ በላይ የለም ብዬ በሙላት ተሞልቼ ነው እማወራው ኢትዮጵያ በከፈልነው ዋጋ የምንከፋፈላት ከሆነ ከእስክንድር ነጋም ከጀዋር መሐመድም ከኤርሚያስ ለገሰም ከቴዲ ሪኦትም አለን ኢትዮጵያዊ ብሎ ከሚጮት በላይ ዋጋ የከፈልኩላት አገር እንጂ የማይተካውን ህይወት ወታደር የሆነ ሰው እኩል ስለ አገር ማውራት የሞራል ልዕልና የሚባል አለ ወታደር ስትሆን ተመልሼ አገሬ ውስጥ ደሞዝ በላለው ወይም ጎፈንድሚ ተሰብስቦ ይሰጠኛል ብለ ሳትሆን እኔ ሞቼ መጪው ትውልድ በሰላም ይኑር ብለ ነው ወታደር የምትሆነው ያንን ለአገሬ የከፈልኩ ኩሩ ኢትዮጵያዊ ኦሮሞ ወታደር ነበርኩኝና ስለተሳደብክ ስለተንጓጠጥክ ስላዝረጠረጥክ ጀዋርን ስሰድብ ጀግና ብለኝ ሳንጓጥጠው ካጂ የምትለኝ አንተነ ካጂ ጎጠኛ የራስን ደብቀ ለሰው ምቀኛ ይሆንኮ አንተነ ጎጠኛ መስፍን ፈይሳ አይደለም እኔ እስክንድር ነጋን ምግወክሰው የአንድን ማህበረሰብ የአንድን ህዝብ ካታጎሪ ነጥሎ የኦሮሞን ወጣት ወንጀለኛ ነው እከሳለሁ ካለ ጎጠኛው እስክንድር ነጋ እንጂ መስፍን ፈይሳ አይደለም ወጣት ማለት ተፋሰስ ውሃ ማለት ነው የማይቀር ማንም ሰው በዛ እድሜ ውስጥ የሚያልፍ ከ20 አመት አንስቶ እስከ 35 አመት ካታጎሪ ውስጥ የደረሰ እድሜ ያለው ሁሉ ወጣት ወይም ቄሮ ተብሎ ይጠራል ይሄ አንተ ክሬት የምታረገው ወታደር ወይም ድሪ በተፈጥሮ ሰዎች እድሜያቸው በዛ መካከል ሲደርስ ወጣት ወይም ቄሮ ተብሎ ይጠራል ይሄ ወጣት ይሄ ቄሮ ለሀገር በጎ ነገር ይሰራል በወጣትነት እድሜው ደግሞ መጥፎ ነገር ይሰራል ይሄንን ሁላችንም አድርገን ያለፍን የተፋሰስ ውሃ አላፊዎች ነን ይሄንን ነጥለ በውስጡ ቄሮ የሚባል ቡድን ስለምከስ ገንዘብ አሰባስቡልኝ ካልክ አንተ ጎጠኛ መንደርተኛ ዘረኛ ከጀዋር የባስክነ እለዋለሁ ለእስክንድር ነጋ ሳልፈራ ሳላወላውል ይሄን ስል መስፍን ኦነግ ነህ ብትለኝ አንተነ ኦነግ ወይም አንተነ አብን አንተነ መንደርተኛና ጎጠኛ መስፍን ፈይሳ አይደለም ይሄንን ሳልፈራ ሳልሸማቀቅ እማወራበት ነው እስክንድራውን የወረደ ዘረኛ ጎጠኛ ነው አማራ ክልል ያለ ወጣት ከኦሮሞ ክልል ወጣት በታች ወንጀል አልሰራም መክሰስ ካለበት ኢትዮጵያ ውስጥ ያለው ኢትዮጵያኖች ወንጀለኞችን በሙሉ
በህግ መክሰስ አቅሙ ካለው መክሰስ ነው ያለበት እንጂ የአንድ ማህበረሰብ ስያሜ ያለውን ወጣት ወንጀለኛ ነው ብሎ ካምፔን ማድረግ የራሷን ደብቃ የሰው ታካለች የሚለው ፖለቲካ ፍልስፍና ነው። ይሄ ጎጠኝነት ከዚህ የበለጠ የለም። ጎጠኛና መንደርተኛ ማለት የራሱን ጀግና አድርጎ የሰውን ወንጀለኛ ካደረገ ነው ጎጠኝነት ማለት። ሌላ ትርጉም የለው። ዘረኝነት ማለት የራሱን ጀግና አድርጎ የራሱን ክቦ የሰውን ሲያንሻጥጥ ነው ዘረኝነት። ይሄ ዘረኝነት መለካዎቹን ነው ማወቅ ያለበት። አሁን እስክንድር እያደረገ ያለው ከጀዋር የባሰ ዘረኛ ነው። የሚነግደው ግን በኢትዮጵያዊ ስም ነው። ኢትዮጵያዊ አይደለም። ኢትዮጵያዊ ከሆነ እስክንድር ነጋ ኢትዮጵያን ወክላለሁ ብሎ የሚያምን ከሆነ እስክንድር ነጋ ማድረግ ያለበት አማራ ክልልም ስንት ወንጀለኞች አሉ፣ እነሱን ነው መጠየቅ ያለበት። እነሱን ነው እንትን ማለት ያለበት። እነሱንም ሁሉንም ነው እንደ አገር እንደ ሰብአዊ መብት ተቆርቋሪ ካለ የራሱን ዘመዶቼ ናቸው የሚሉትን ጀግና አድርጎ ሌላውን ወንጀለኛ አድርጎ ከሳለው ካልክ ዘረኛ ነህ ማለት። ምክንያቱም ኦሮሚያ ክልል የተደረገው ወንጀል አማራ ክልል ተደርጓል። አማራ ክልል የተደረገው ወንጀል ኦሮሚያ ክልል ተደርጓል። ስለዚህ ወንጀለኛ ኢትዮጵያ ውስጥ ካለ ኢትዮጵያዊ ነኝ የሚል ዜጋ ሁሉንም ወንጀለኛ በጋራ እጅ ይከሳል እንጂ የአንድ ማህበረሰብ ክፍል አካል ወጣት ሰብስቤ ለዓለም አቀፉ ፍርድ ቤት እከሳለሁ ማለት ከዚህ በላይ ጎጠኝነት የለም። ጎጠኝነት የለም። እስክንድርን ስናገር ኦነግ የምሆንበት ጀዋርን ስናገር ኢትዮጵያዊ የምሆንበት ካልኩሌት እኔ ጋር አይሰራም። እስክንድርም ጀዋርም በራሳቸው ስሜት በራሳቸው አስተሳሰብ ለህዝባችን እንሰራለን ብሎ በሚያውቁት አቅም ይጦነቅላሉ እንጂ ማንም ኢትዮጵያዊ የመደባቸው የመረጣቸው ያስቀመጣቸው አካል የለም። በእኔ አመለካከት አይቼው ይሄ አስተሳሰብ ለኢትዮጵያዊ አይጠቅምም ብዬ ስወቅሰው እስክንድር ከማን ይበልጣል? ሰው ነው። እሱ የከፈለው ዋጋ እኔም ከፍያለሁ ለኢትዮጵያ። እኔን የማሸማቀቅ የሞራል ልዕልና የለም። እኔና እስክንድር ለኢትዮጵያ በመክፈል ሚዛን ላይ ከተመዘንን እኔ ኪሎ አነሳለሁ በኢትዮጵያዊነት ከሆነ። በጎጠኝነት የምትደግፉና የምትሸልሙት ከሆነ ጎጠኝነት እናንተ ናችሁ። እኔ ጎጠኛ አይደለሁም። እኔ ማንኛውንም ማህበረሰብ ማንኛውም ፖለቲከኛ ስወቅስ ግለሰቡ እንጂ ግለሰቡ የዚህ ሃይማኖት ግለሰቡ የዚህ ብሔር ተወካይ ነው ብዬ ፖለቲካውን አልወቅስም። ግለሰቡ በራሱ አመለካከት ለኢትዮጵያ አይበጅም የሚለውን አስተሳሰብ ነው ማነሳውና በኔ መለኪያ አሁን እስክንድር ነጋ ከጀዋር የባሰ መንደርተኛና ሜዳሊያውን አውልቆ የወረደ ከታሰሩት ወያኔን ከታገሉት ማዳሊያውን አጥልቆ በክብር የቆየልኝ ለኔ አንዱዓለም አራጌ ብቻ ነው። ወያኔን በመታገል ትልቅ መስዋዕትነት ከፍሎ ማዳሊያ የተጠለቀለትና የሰው ክብር ውስጥ ያለው አሁን ለኔ ጀግና አንዱዓለም አራጌ ነው። ለአንዱዓለም አራጌ ያለኝ ክብር እንደ ንግግሩ በሳል እንደ አስተዋይነቱ በሳል በትክክለኛና በአቋም ላይ ቆሞ ወያኔን የታገለ አሁንም ከደረጃ ዝቅ ያላለ ኢትዮጵያዊ አንዱዓለም አራጌ ነው ከታሰሩት የወያኔ እስረኞች ውስጥ። ሌሎቹ ግን በስመ ኢትዮጵያ ዘቅጠው እንደ ድፍድፍ ታች የቀረሩ አታላ የሆኑበት አመለካከት ይዞ የመጡ ናቸው። ይህንን ከመጋፈጥ ይህን ከመታገል ወደ ኋላ የሚያስብለኝ የለም። ጀዋርን እኮ 6 ዓመት እየተከታተልኩ ምጮ ኦሮሞነቱን ጠልቼው ሳይሆን አመለካከቱ ለኦሮሞ ኢትዮጵያም ስለማይጠቅም አገር አፍራሽ ነው ብዬ ነው። እስክንድርም የኦሮሞ ቄሮን ሰብስቤ አስራለሁ አጠፋለሁ ካለ ጎጠኛ ነው የምለው። ምክንያቱም ኢትዮጵያ ውስጥ ያለ ወንጀለኛ የኦሮሞ ቄሮ ብቻ ሳይሆን ኢትዮጵያ ውስጥ ያሉ የአማራ ቄሮም የሲዳማ ቄሮም የትግራይ ቄሮም
የሱማሌ ቄሮም በየአቅማቸው ወንጀል ሰርተዋል፣ በየአቅማቸው ጀግንነት ሰርተዋል፣ አገር አስከብረዋል፣ ለአገር ሞተዋል፣ አገር ውስጥ ደግሞ ወንጀል ሰርተዋል። ልክ የዱሮ ነፍጠኛ አገር እንዳስከበረ አገር ደግሞ መልሶ እንደገደለው ማለት ነው። አገር ያስከበረው በአገር ማክበሩ ይከበራል። እስክንድር ነጋ ከእስር ቤት ሲወጣ ቄሮ ብሎ ነው የተናገረው። ቄሮ ውሎ ይግባ እግዚአብሔር ይስጥልኝ ነው ያለው። ያንም በጅልማ ጫላ ወይም ቶሎሳ ወይም ቂጤሳ ወይ አራርሳ ወይም ቀበኔሳ ወይም መልኬሳ ነው ያስወጣኝ ብሎ ቄሮ ነው ያስፈታኝ ብሎ ያመሰገነውን ያክል ዛሬ ደግሞ ወንጀል ሰሩ ብሎ በጅልማ ሊከሳቸው አይችልም። ምክንያቱም ጀግና እንዳለ ሁሉ ወንጀለኛ የሆነ ማህበረሰብ ውስጥ አለ። ጀግናም በጅልማ ታመሰግናለ፣ ወንጀለኛውን በተናጠል ለህግ ታቀርባለ እንደ ኢንዲቪጁዋል ስራዋ። ወረኛ ዝም በል። ዝም አልልም። አንቺ ወሬ ካዳመሽ እኔ ማውራቴን አይቀርም። ምክንያቱም ወረኛው አንቺ ነሽ እኔን ቁጭ ብለሽ የምታዳምጪው እንጂ እኔማ ዓላማዬን እየሸጥኩ ነው። እኔማ ያመንኩበትን እየታገልኩ ነው። ምድረ በቀቀና አሁን በዘረኝነት መንደር ጫልቱ የሚል ስም በስድብ እየተጠቀምክ ጋላ እያልክ ሜዳ ላይ ወጥተህ እየጮክ ኢትዮጵያን አፈቅራለሁ ብለህ ብትነግረኝ ጎጠኛ አንተ ነህ ነው የምለው። ጎጠኛ ከጀዋር ባስክ አንተ ነህ። ጀዋርን ለመቃወም ወጥተህ ጀዋር ልክ አልሰራም ሰው አስገድለዋል ብለህ ባንዲራ ይዘህ ወጥ የኢትዮጵያን ባንዲራ አውለብልበህ የኦሮሞን ህዝብ እያንቋሸሽክ እየሰደብክ ኢትዮጵያዊ ነኝ ልትለኝ አትችልም። ማፈሪያ ነው የምልህ። ኦሮሞነቴን የጠላው ኦሮሞ ባህልና ቋንቋ የጠላው ሰው አይደለሁም። እንዳንተ ግን ተደብቄ በኢትዮጵያ ባንዲራ ስርና በኢትዮጵያ ኦርቶዶክስ ውስጥ ተሸክሽጌ ሌላው ማህበረሰብ አልቀጠቅጥም። ዱሮም ትግል ሲጀምር እኔ ኩሩ ኢትዮጵያዊ ኦሮሞ ብዬ ነው ፎሌን ዋንቴን ሽመሌን ይዤ አሜሪካ ውስጥ ስዞር የነበረው። ኦሮሞነቴን ባህሌን ቋንቋዬን አክብሬ ኢትዮጵያዊ ነኝ ነው ያልኩት እንጂ አንተን መስዬ ኢትዮጵያዊ ለመሆን አይደለም። የኔም ማንነት በኔ አለባበስ፣ በኔ ቋንቋ፣ በኔ ባህል እኔን ለማሸማቀቅ ጫልቱ እያልክ የስድብ ቋንቋ እየተጠቀምክ እያልክ ሰልፍ ላይ ወጥተህ እየሰደብከኝ አይ አንተ ኢትዮጵያዊ ነህ፣ ኢትዮጵያን ትወዳለህ፣ ጀዋር ኢትዮጵያን ይጠላል ብዬ እንድናገር ትፈልጋለህ? ምድረ በቀቀናም የተደበቃችሁ ዋሻ ውስጥ ተደብቃችሁ በስመ ኢትዮጵያ በስመ አማርኛ ተናጋሪ የአማራንን ህዝብ እያሰደባችሁ ድብቅ ፍላጎታችሁን የምታራምዱ ዱኩማኖች እናንተ ናችሁ። ጀዋር በዚህ ይበልጣችኋል። ጀዋር ያሰበውን ፊት ለፊት ነው የሚጋፈጠው። ዘረኝነቱንም አጥፊነቱንም ገዳይነቱንም ፊት ለፊት ካታጎሪ እኔ ነኝ ብሎ ነው የሚታገለው። እናንተ ግን የምንወዳት ኢትዮጵያን ባንዲራ ይዛችሁ የምንወዳት ቆማችሁ መስቀል ተሸክማችሁ የምትሰሩት ግን የመንደርተኝነት የጎጠኝነት ስራ ነው። ይሄንን ዋጡት። ይሄንን ዝም ብሎ የሚያችሁ ሰው የለም። ይሄን አማራ ትወክላላችሁ አይደለም። በአማርኛ ቋንቋ ነው የምትናገሩት እንጂ ደብል ጀዋር መሐመድ አማርኛ ተናጋሪው ማለት ነው። እናንተ አማርኛ ነው የምትናገሩት፣ ጀዋር ኦሮምኛ ነው የምትጠቀመው። ሁለታችሁም የወከላችሁ አማራ የለም፣ የወከላችሁ ኦሮሞ የለም። ኦሮሞ ማህበረሰብ፣ አማራ ማህበረሰብ እባካችሁ ተውን እያሉ ነው ሽማግሌዎች፣ አባቶች፣ አዛውንቶች፣ እናቶች እባካችሁ ፖለቲከኞች በእኛ ስም አትነግዱ፣ እኛ አንድ ላይ ነው የምንኖረው፣ አንድ ላይ ነው የምንጠፋው ብሎ አገር ቤት ሽማግሌዎች፣ የሃይማኖት አባቶች ቆሞ ነው እያለቀሱ ያሉት። ፖለቲከኞች በእኛ አትነግዱ፣ በእኛ መሃል አትግቡ፣ እባካችሁን ተውን እያሉ ነው። ህዝቡን የምትሰሙ ከሆነ ማለት ነገር ግን ለህዝብ አይደለም የምትታገሉት የግል የፖለቲካ ንግዳችሁን ለማጣጣፍ ጫልቱ የሚሉት አህያዎች ናቸው። ከአህያም የባሱ ናቸው እንጂ አንድም ማህበረሰብ ስም እየጠራ ለማሸማቀቅ የሚፈልግ አህያ እንኳን ታስባለች። ኢትዮጵያዊ ነኝ የሚለው የት ላይ ቆሞ ነው? ምሰሶን አፍርሰ ግርግዳ ኢትዮጵያዊ ሊሆን አይችልም። የኦሮሞ ማህበረሰብ የተፈጥሯዊ የመሬት አቆማመጡ እምብርት ኢትዮጵያ መሃል ላይ የቆመ ግንድ ነው። ይሄን ግንድ ንቀ፣ ይሄን ግንድ ተጠይፈ
ኢትዮጵያን አድናለሁ ብለህ ባንዲራ ይዘህ ብታለቅስ ራስህ አገሪቷን አፍርሰህ መርዷን ቁጭ ብለህ ታለቅሳታለህ። ጀዋርን መቃወም መብትህ ነው። አብይ አህመድን መቃወም መብትህ ነው። ለማ መገርሳን መቃወም መብትህ ነው። የሆነ ፖለቲካ ኤሊትን መቃወም መብትህ ነው። የኦሮሞን ህዝብ ግን ጋላ ጫልቱ እያልክ በሚጠራበት ስምና በአደባባይ ላይ ባንዲራን ይዘህ የኦሮሞን ህዝብ በጅልማ ሰድበህ እኔ ኢትዮጵያዊ ነኝ ስለ ኢትዮጵያ ነው የምታገለው እስክንድር ነጋን ደግፋለሁ ብትለኝ ጎጠኛ የባስኮ ከጀዋር የበለጠ ጸረ ኢትዮጵያዊ አንተ ነህ። ጀዋርስ አንደኛውን መስመሩን ይዞ የሚደግፈው ካለ ኤርሳም መድኃኒትን ዋጥ፣ አንተም ዋጥ። ዘረኝነት መድኃኒት እኔ መድኃኒቴን በሰዓት ነው የሚዋጠው። እኔ መድኃኒት ማታ ልክ ከምሽቱ በሚኒሶታ ሰዓት 10 o'clock ነው የምውጠው። አንተም ዘረኝነትን ጠዋት 10 o'clock AM ላይ ዋጥ በደንብ አድርገህ። ዘረኝነት ከኤችአይቪ ስለሚበልጥ ነው ኤችአይቪ ማስተማር ትቼ ወደ ዘረኝነት ማስተማር የዞርኩት። ተናግሬ እኮ ነው የጀመርኩት። አላዳመጥክም እንደ የዛሬ 6 ዓመት? አሁን የኔ ስጋት ኤችአይቪ ኤድስ አይደለም፣ የኔ ስጋት ዘረኝነት ነው ብዬ እኮ የጀመርኩት መጀመሪያ የራሴን ወንድሞች ነው የተቃወምኩት። ራሴ አብሬ የተፈጠርኩት የናቴ ልጆች በአንድ ቋንቋ በአንድ ባህል የምጋራቸውን እናንተ እኛን አትወክሉም ጸረ ኦሮሞ ናቸው ያልኳቸው እኮ የራሴን ወንድሞች ናቸው እንጂ እነሱን ተሳድቤ አንተ የኔ ማህበረሰብ ጋላ ጫልቱ እያልክ ሚዲያ ላይ ባንዲራ ይዘ ኢትዮጵያዊ ነኝ የምትለኝ አንተ ከዛኛው ከኔ ወንድም የባስክ ዘረኛ አንተ ነህ ነው የምልህ። ይሄንን ልታውቁት ይገባል። እስክንድር አሁን ሜዳሊያ አውልቆ የወያኔን ስራ የሚሰራ ጉረኛ አስመሳይ ውሸታም ሰው ነው። ከታሰሩት ሜዳሊያ ያላወለቀው ታላቁ እስክንድር እንትና ብቻ ነው፣ አንዱዓለም አራጌ ብቻ ነው። ክብሩን የጠበቀ በዛው በሌቭል የታገለ ትናንትና እነዚህ ሰዎች ዛሬ ኢትዮጵያዊ ላይ ወርደው አማራ ብለህ ማንን እንዳጠራኝ ስሉን የነበሩ ናቸው። እኔም በጎጥማ እንዳትጠራኝ፣ እኔንማ በአስቀምጠህ ስለ አማራ ነኝ እንዳትለኝ፣ አማራ የሚባል ብሔር የለም የሚሉ ናቸው እኮ ዛሬ አማራ ነን ብሎ የመጡት። ትናንትና ግን እንዲህ ብለህ እንዳትናገረኝ፣ አማራነት እንዳታወራኝ። እኔ አማራ አይደለሁም፣ እኔ ዘር የለኝም፣ እኔ ኢትዮጵያዊ ነኝ ሲሉ የነበሩ ናቸው። ተንሸራተው ወርደው መንደር ውስጥ ቁጭ ብለው በስመ ኢትዮጵያዊነት ሌላውን ማሸማቀቅ የሚፈልጉት። እናንተ ግን አማራ ተወካይ ናችሁ አይደላችሁም? ልክ ጀዋር ኦሮሞ ተወካይ እንዳልሆነ ሁሉ ማለት ኦሮሞን እንደማይወክለው ሁሉ የራሱን ህልም ይዞ እንደሚሮጠው ሁሉ እናንተም የራሳችሁን ህልም ይዛችሁ የምትሮጡ በቀቀኖች ናችሁ ስል ሞራሌ ከፍ ብሎ ነው የምናገረው። በመፍራት በመሸማቀቅ አይደለም። ምክንያቱም ኢትዮጵያዊነት ከኔ በላይ ፌስቡክ ላይ የከፈለ አንድም ሰው ካለ ሚዛን ይመዘን። ዶሴ ውጣ ምን እንዳደረክ ለሀገር እስክንድርም ይናገር፣ እኔም ልናገር፣ ቴድሮስ ጸጋዬም ይናገር፣ ኤርሚያስ ለገሰም ይናገር፣ ሀብታሙ አያሌም ይናገር። እኔ ሚዛን እደፋለሁ ከነሱ። ለሀገር ወታደር ከመሆን በላይ ኢትዮጵያዊነት የለም። ወታደር ስትሆን ተመልሼ ጎፈንድሚ ወይም ስልጣን ይሰጠኛል ወይም ሜዳሊያ ሽልማት እሸለማለሁ ብለህ ወታደር አትሆንም። የኔን ህይወት ለሀገሬ አጥፍቼ የሚመጣው ትውልድ አገሬ ውስጥ በሰላም ይኑር። አንድ ተራ ወታደር ከአንድ ጠቅላይ ሚኒስቴር ይበልጥልኛል። እኔ አንድ ተራ ወታደር፣ ምክንያቱም እሱ የማትተካው ህይወቱን ለሀገሩ ሊሰጥ ነው የወጣው። እኔ ያንን አድርጌ አልፌያለሁ። በዛ ውስጥ ሞራል የላችሁም። ስለኔ ኢትዮጵያዊነት ልትነግረኝ አትችልም ነው የምልህ በግልጽ ቋንቋ። ሌላው እንለፍ። የብልጽግና ፓርቲ ኢትዮጵያን ሊያጠፋ ነው አሉ። እዛም መንደር ያሉ፣ እዚህም መንደር ያሉ፣ ታችኛው መንደርም ያሉት። ሰውየው ጠቅላይ ሚኒስቴሩ ዝም ብሎ እየሰራ ነው ይጩሁ እያለ ከሰራቸው ነገሮች አማራን ሊያጠፋ ነው ብሎ የሚጮሁ የአማራ በቀቀኖች ሰውየው አማርኛ ቋንቋ የአፍሪካ ቋንቋ አደረገ። ዛሬ አፍሪካ ህብረት ላይ ከኃይለ ሥላሴ ቀጥሎ በአማርኛ በራሱ ቋንቋ በአገሪቷ ቋንቋ የአፍሪካን ቋንቋ እንዲሆን ላይ ቆሞ የተናገረ ጀግና መሪ ነው። አማራን አያጠፋም፣ አማርኛ አይጠፋም፣ ኦሮሞን ሊያጠፋ ነው ይላሉ። ኦሮሞን ሊያጠፋ ነው። በታሪክ
ኦሮምኛ የኢትዮጵያ የፌደራል ቋንቋ ያደረገ ቆራጥ መሪ ነው። ፌደራሊዝም ሊያጠፋ ነው ይላሉ። ፌደራሊዝም ሊያጠፋ ነው። የሲዳማ ዘመናት በሕገ መንግሥት ያለውን ሕግ መከበር አቅቶት ብዙ ዋጋ የተከፈለበትን መስዋዕትነት ሕገ መንግሥቱ ይከበር ብሎ ሲዳማ ክልል ተመቸውም አልተመቸውም የሲዳማ ክልል እንዲሆን የፈቀደ የፌደራሊዝም ሕግን ያስፈጸመ ነው። ይሄ ክልል ደግሞ እኔም በአብቹ ዘመን ለዘመናት የጠየቁትን ሕገ መንግሥታዊ መብቴን ሳይሸራረፍ ስለሰጠኝ ክልል ሲሆን የምደራጅበት ፓርቲ ብልጽግና ፓርቲ ነው ብለው አውጀዋል። ክልሉ እንኳን ደስ አላችሁ ሲዳማ ክልል። አየ ጀዋር ሲዳማዎች ከኔ ጋር ነው የሚቆሙት ብሎ ካምፔን ሲያደርግ ነበረ። ሰዎቹ ግን ከነሱ ጋር አልቆሙም። ከአብቹ ጋር ነው የምንቆመው፣ የምንደመረው በተደመረው ባቡር ውስጥ ነው። እንኳን በክልል ወጥተን በኢትዮጵያ ላይ ተደምረን አፍሪካ ባቡር ላይ ነው የምንሳፈረው። እኛ የመደመር ባቡሩን ሕገ መንግሥታዊ መብታችንን የፈቀደልን በመሆኑ የመደመር ባቡር ተመችቶናል። ተንጠባጥበን ለመቅረት ሳይሆን ሕገ መንግሥታችንን የጠየቅነው ሕጋችንንና መብታችንን አውቀን በመብታችን ተደምረን የአፍሪካ ባቡር ነው የምንሳፈረው ብለው ገለጹ። ይሄ በአብቹ ዘመን ነው። ፌዴራሊዝም ሊያጠፋ ነው ብሎ የሚጮሁ በቀቀኖች፣ ሰውየው ግን ፌዴራሊዝም የፈቀደውን ሕገ መንግሥታዊ መብትን ለአንዴና ለመጨረሻ በዲሞክራሲ ኢትዮጵያ ውስጥ ምርጫ በዲሞክራሲ በሲዳማ ክልል ላይ አረጋገጠ። ከዚህ በላይ ሕገ መንግሥቱን ያረጋገጠ ያስከበረ መሪ ነበር እንዴ? ወያኔዎች እኮ ስጋ ሰቅለው እኛ እናያለን እነሱ ይበላሉ። 27 ዓመት እኮ ይህንን ያደረጉ። እነሱ ስጋ ሰቅለው ፌዴራሊዝም እያሉን ከስጋው ላይ እየቆረጡ እየበሉ እኛ ስጋ አለ ብለን ነው ቆመን ሲያየነው 27 ዓመት። እኛ ያስቀመጥነው ስጋ አውርዶ ለምን አከፋፈለ ብሎ እኮ ነው ወያኔዎች የሚያለቅሱት። የወያኔ ተላላኪዎችም በዛ መልክ የሚያለቅሱት አማራን ሊያጠፋ ነው ብሎ የሚጮሁ የአማራ ኤሊቶች፣ ሰውየው ግን አማርኛ እንኳን ሊያጠፋ የአፍሪካ ቋንቋ ይሁን ብሎ ቆሞ ገትሮ የተከራከረ ነው። ኃይለ ሥላሴ መለስ ዜናዊ መቃብሩ በሰራው መጠን ተቀብሯል ብሎ መልስ የሰጠው የኃይለ ሥላሴን አፍሪካዊ አባት መሆኑን በአፍሪካ ህብረት ውስጥ ሐውልቱን ያቆመው አብቹ ነው። ለሁሉም ከነጥፋታቸው ከነበጎ ስራቸው ሰዎች እንዲዘግሯቸው መጥፎ ነው ብሎ ያሰቡት መጥፎነታቸውን እንዲያዩ፣ በጎ ሰርተዋል ብሎ በጎነታቸውን እንዲያዩ የአጼ ምኒልክንም ሐውልት በቤተ መንግሥት ያቆመ ጀግና ነው። እዛም ያለው ትጮአለ፣ እዚህም ያለው ትጮአለ። ሰውየው ግን እየሄደ ነው። የሚጠየቁ ጥያቄዎች አግባብ ባለ መልኩ እየመለሰ ነው። አሁን የተደመራችሁት እነ እስክንድርም እነ ኤርሚያስ ለገሰም እነ ሀብታሙ አያሌም እነ ጀዋርም መቀሌ ላይ ነው። ተደምራችሁ ከመቀሌ አዲስ ትጥቅ ትግል ጀምሩ። ኦሮሞ፣ አማራ፣ ወላይታ፣ አፋር፣ ጋቤላ፣ ሱማሌ፣ አኝዋክ አናሳና ፌዴራል ሳይባል በኢትዮጵያ ዜግነት በብልጽግና ፓርቲ ላይ ተሳፍረዋል። ባቡሩ ወደ አፍሪካ ህብረት እንጂ ወደ ጎጥ አይደለም እየወረደ ያለው። ባቡሩ ሄደው የመደመር ባቡር እየወሰደ ደናውን የማይረባውን እያራገፈ ደናውን እያሳፈረ ወደ አፍሪካ ነው የአብይ ባቡሩ ሄደው። ባቡሩ ወደዛ ነው እየዘወረ ያለው። ጠበቃውን በለማ መገርሳ ያስጠብቃል። ሹፌሩ ገዱ ነው የውጭ ጉዳይ ሚኒስቴር። ደመቀ መኮንን ደግሞ ዝም ብሎ እምሽክ የሚያረግ ደህንነት ነው። እምሽክ አይናገርም ደመቀ። እምሽክ ተመችቶኛል። ሰዎቹ እናንተ አልቅሱ። ኦሮሞን ሊያጠፋ ነው እሱ። የኦሮሞኛ የፌዴራል ቋንቋ ሊያረግ ነው። ፌዴራሊዝም ሲያጠፋ ነው። ፌዴራሊዝም የሲዳማ ክልል ለ27 ዓመት በላይ ሲጠይቅ የነበረ እንዲጠቀም ነው ያደረገው።
ኦሮምኛ ሊያጠፋ ነው። ኦሮምኛ የፌደራል ቋንቋ እያደረገ ነው። ምንን አርጉ እንደምትሉና እንደምትቀኑ ነው ግራ ይገባኝ። አሁን የምታይባችሁ ለምን እኛ አልሰራንም፣ ለምን በለጠን፣ ለምን ተወደደ፣ ለምን ሰርቶ ለወጣ አገሪቷን ካልሆነ በስተቀር ይሄ ሰውዬ ምን አጠፋስ? ምንድነው ያደረገው? አብይን የምትጠሉ እርስ በራሳችሁ ደግሞ አትግባቡም። ጀዋርም ይጠላል፣ እስክንድርም ይጠላል፣ ኤርሚያስ ለገሰም ይጠላል፣ ወያኔዎችም ይጠላሉ። ሁላችሁም ታዲያ የጋራ ጠላታችሁ አብይ ከሆነ መድረክ አዘጋጁና አንድ ላይ ተደመሩና ጉልበታችሁን ሰብስቡና አብይን ታገሉ። ለምን ነው የምትለያዩት? በመድረክ ትለያያላችሁ። የጋራ አቋማችሁ ግን የለውጡ አካል ነው። የለውጡ አካል የሚደግፍና እየበጠበጠ ያለው ወያኔ ነው። ስለዚህ ፈንዱም ያለው ወያኔ ጋር ስለሆነ ጎፈንድሚ አትለምኑ። አብይን ለመጣል አትለምኑ። እናንተ አብይን ለመጣል የምትታገሉ ከሆነ እነ ዳንኤል ብርሃኔ እነ አሉላ እነ ቴዲ ሪዮት ደላላዎች ናቸው። እነሱ ፕሮፖዛላችሁን አስገቡ። ምን እንደምታረጉ የቱ ጋር አመጽም እንደምታስነሱ የቱ ጋር እንደምትበጠብጡ ብቻ ፕሮፖዛል ሰርታችሁ ለነዚህ ሰዎች ስጡ። እነሱ ብሩን በጆንያ ጭኖ ይሰጧቸዋል። ጎፈንድሚ አያስፈልግም። ዶክተር አብይን ለመጣል ከኢትዮጵያ ላይ የሰረቁት ብር መቀሌ ነው ያለውና እንደ ግፍ ይበትኑታል። አሁን በአፋር እያደረጉ ያሉት በተለያየ ቦታ እሳት እየጫሩ ያሉት ከኢትዮጵያ ሕዝብ ላይ የሰረቁት ገንዘብ እቺን ሀገር እኛ ካልኖርባት እናጠፋለን የሚሉ ናቸው። ለማኝ አንተ ነህ። እኔማ ደሃ ለማኝ ነኝ። ሀብታም ለማኝ ሁኑ ነው ያልኩት። እኔ ደሃ ለማኝ ነኝ። እኔ ጥቂትዬ መንደር ለማኝ ነኝ። እናንተ ኢንተርናሽናል ለማኝ ሁኑ ነው የምላችሁ። አገር ለማፍረስ እንዴ ለምኖ እኮ ማግኘት ራሱ ዕውቀት ነው። አንዳንዱ እድለብስ ስለ ማርያም ስለ ወላዲቷ ብሎ አንድ ብር ሳያገኝ ሲዞር ይውላል። አንዱ ደግሞ አረባካችሁ ስጡኝ ብሎ ኪሱን ሞልቶ ይገባል። መለመንም እድል ያስፈልጋል። በደንብ ለምኑና ኢትዮጵያን ለማፍረስ ከፈለጋችሁ ጎፈንድሚ ሳይሆን በደንብ የሚሰጣችሁ ስርዓት መቀሌ አለ። ህገ መንግስት ተነካ፣ ህገ መንግስት ተጣሰ፣ ፌደራሊዝም ተነቃነቀ፣ አለቅን ወደቅን እያሉ የሚያለቅሱ ትናንት ስጋ ሰቅሎ ለኛ እያሳዩ ከዳብትና ሻኛ እየቆረጡ ሲያስለቅሱን የነበሩ የወያኔ ስርዓት መቀሌ የቀበረው የአብቹ ጉልበት እሱን ለማፍረስ የምትፈልጉ ኃይሎች ካላችሁ ምንድነው የምታረጉት? ደላላዎች አሉ። ለነ እስክንድር፣ ለነ ኤርሚያስ፣ ለነ ሀብታሙ አያሌው ቴዲ ሪዮት አለ ደላላ። ለነ ጀዋር መሐመድ አሉናና ዳንኤል ብርሃኔ አለ። እነዚህን ወደ መቀሌ መላክ ነው። እነዚህን ወደ መቀሌ ለነ ጸጋራርሳና ለነ እስኬስ ገቢሳ ጌታቸው ረዳ አለ። ሃሎ ማለት ነው ወይም ኢሜል መላክ ነው። ብሩ በረብጻ ነው የሚሰራው። ምክንያቱም አገር ለማፍረስ ዱሮም ተዘጋጅቶ የሰረቁት ገንዘብ በእጃቸው ነው ያለው። ልክ አልተለወጥክም። ለምን ሰርቼ ለወጥ እንዴ? ለምን ነው ሰርቼ የምለወጠው? ሰርቼ መለወጤንማ ኢትዮጵያ ሳይቼ ነው የወጣሁት። ከአንድ ወንበር ተነስቼ ሆስፒታል ሰርቼ ነው ወያኔ ቀምታኛ አበረረችኝ። ሰርቶ መለወጥንማ አሜሪካ ሳይሆን ኢትዮጵያ አዳማ ሂዱና ጠይቁ። ከአንድ ወንበር ተነስቼ ሆስፒታል አዳማ ዩኒቨርሲቲ ጋር ሂዱና ጠይቁ። መስፍን ፈይሳ ኢኒሺዬቲቭ የሚባል ሆስፒታል ሰርቼ ነው የወጣሁት። ፎቶ ላሳያችሁ፣ እንዴ አይታችሁ መጥተቁ አሳያችኋለሁ። እኔ መረጃና ማስረጃ በእጄ ኖሮ ነው ታገለው። አሳያችኋለሁ። ቆይ ሰርታት ትጠየቅም እንዴ? ማንም በቀቀን እንኳን የኔና ለኢትዮጵያ ሊሰራ የኔን እግር ጫማ ስር መድረስ ማችሉ ናቸውና አሳያችኋለሁ። ለምን ሰርታት ትለወጥም? ሰርቼማ እንዴት እንደተለወጥኩ ላሳያችሁ። እድሜ ለወያኔ እንጂ እንዴ! ተው እንጂ እንከባበር። ተው እንጂ አራሳያችኋለሁ። ቆይ እኛ ሰርተን እንዴት እንደምንለወጥ አሳያችኋለሁ። ቆይ ማስረጃና መረጃማ አለን። ይዘን ነው የወጣነው ከሀገራችን። እንኳን ለራሴ ለኢትዮጵያ ሕዝብ የሚሆን
ሆስፒታል ሰርቼ ነው ከሀገሬ የወጣሁት እኔ ቆይ እዩ እንዴ ሰርተህ አትለወጥም ትሉኛላችሁ እንዴ? እንደናንተ ብር ፍለጋ ከሀገሬ የተሰደድኩ መስሏችኋል እንዴ? እንኳን ለኔ ለወገኖቼ ተርፌያለሁ ኢትዮጵያ ውስጥ። ቆይ አረ ጉድ ነው። አረ ናና አረ ናና ቆይ ናና እኔ መረጃ ሳልይዝ አልናገርም። ቆይ እንደናንተ ብር ፍለጋ አልተሰደድኩም እኔ። ቆይ የት ሄደ ፎቶ? ለምቀኝነት አይታይም። ቆይ አሳያችኋለሁ። እና ለሀገር መስራት ከሆነ ለራሴ ሳይሆን ለራሴ ነው ከሀገሬ። እንደናንተ ብር ልመና ባህር አቋርጬ አልመጣሁም። አሜሪካ እንኳን ተከፍሎኝ ነው የመጣሁት እኔ አሜሪካ እንኳን አበል ተከፍሎኝ እንጂ ስለት ገብርኤል ጋር አልተሳልኩም እኔ። ወይም በረሃን አቋርጬ ስደት አልመጣሁም። አገሬ አሜሪካ በስንት ጊዜ ተመልሼ ወደ አገሬ ሻንጣዬን ይዤ የተመለስኩ ሰው ነኝ። ወይ እድሜ ለወያኔ ገፍታኛ አስወጣችኝ እንጂ አስራኝ። እንደናንተ አገሬን መጠላ ሰው አረኳችሁ እንዴ? እንኳን ታችሁ ዜግነታችሁን እስከምትቀይሩ አይደል እንዴ የምትቸኩሉት? እንነጋገር ከተባባል እንደ ኤርሚያስ ለገሰ እኔ እኮ ዜግነቴን የቀየርኩት ትራምፕን ከስልጣን ለማውረድ ነው እንዳለ። ይኸውላችሁ ይሄን ቪዲዮ ላሰማችሁ። ይኸውላችሁ የተቀማው ያው ባለቤቴ እቺ ነች። ያው የተቀማው እዩ እሙዬ ጀግናዋ። ቆይ ያው ጋዜጠኛ ኢንተርቪው ያረጋት። ይሄ የኔ ሆስፒታል ነው። ይኸውላችሁ ይሄ የምታዩት እዩት። ዛፍ ዱሮ አረንጓዴ ግሪን የተከልኩት እኔ ነኝ፣ ማንም ሳይተክል። እዩት። እቺ ሙዬ ነኝ ጋዜጠኛ ኢንተርቪው ያረጋት ኢትዮጵያ እያለ። ያው ሆቴል ነው ነው አይታችኋል። ቆይ ያውላችሁ እሙዬ ነች እቺ። አያችሁ ምድረ በቃቃና ስለ ኢትዮጵያዊነት እኔ ጋር ማውራት የሞራል አያችሁት? ይሄ የኔ ሆስፒታል ነው፣ ሆቴል ነው ያረጋችሁ ወያኔ። ይሄንን ሁሉ ዛፍ የተከልኩት እኔ ነኝ። ተመልከቱ። ዶክተር አብይ እኔን በዚህ መሸለም ነው የነበረበት። እዚህ እንግዲህ ከ8000 በላይ 5000 ዓመት አገልግሎት ሰዎች አሉ። አሁን ግን አንድም ሰው ያለፈውና ኤችአይቪ እንደዚህ ማን አባቱ ነው ሞራል ኖሮት መስፍን ፈይሳን ለመናገር ስለ ኢትዮጵያዊነት ማውራት እዚህ ውስጥ አቅም ያለው ማን ነው? እስክንድር ማን ነው? ገሰ ማን ነው? ጀዋር መሐመድ። በፌስቡክ አይደለም አገሬንም ወደው ነኝ። በፌስቡክ አይደለም። ሞራልም ቁመትም አቅምም የላችሁም እኔን በኢትዮጵያዊነት ጥያቄ ውስጥ ልታስገቡ። የኔን የጫማ ማሰራ የመፍታት አቅም የላችሁም። በኢትዮጵያዊነቴ እኔ የከፈልኩትን ማለት ነው። እስክንድር ነጋ እኔ ልስወቅሰው ጀግና ነው፣ አቅም የለም፣ ሞራል የለም እንዴ?
አማራ መሆን አለብኝ እንደናንተ ጭንቅላት አስተሳሰብ አማራ መሆን አለብኝ የእስክንድርን ያክል ሞራል ለማግኘት ወይስ ሀብታሙ አያሌ መሆን አለብኝ ወይም ትግሬ መሆን አለብኝ? ኢትዮጵያዊ ሆኜ ነገርኳችሁ እኮ በኢትዮጵያ በዲያስፖራ ቡርጭቆና ካርቶን የምትሸልሙት መጀመሪያ በኢትዮጵያዊነት ለሀገር ባለ ውለታ ተብሎ መሸለም የነበረበት መስፍን ፈይሳ ነው። ግን እናንተ ምንድናችሁ? መንደራችሁ ብቻ ስለምትሸልሙ ጎጠኞች ናችሁ። ጎጠኝነቱ እኮ ጀዋር ጋር ብቻ አይደለም እኮ ያለው፣ ሁላችሁም ጋር የባሰ ጎጠኝነት ነው ያለው። የባሰ ጎጠኝነት ለሀገር ባለ ውለታ ቢሆን ለሀገር በመስራት ለውጥ ካሳዩት ሰዎች ውስጥ ቁጥር 1 ላይ ነው የምቀመጠው። እውነት ለመናገር ሙሉ ሞራል ነው ያለኝ፣ ማስረጃ አለኝ ማለት ማንም ኢትዮጵያዊ ማንም አፍሪካዊ አላረገም። የአሜሪካ መንግስት እኮ የአፍሪካ ሞዴል ነው ብሎ ፔፋር ሄሮ 2009 ሂዱና ጎግል ላይ መስፍን ፈይሳ ሄሮ ብላችሁ ጎግል አድርጉ። የአሜሪካ መንግስት ሸልሞኛል፣ ገንዘብም ሰርቲፊኬትም። ግን ኢትዮጵያዊ ይሉኛል። እዚህ ምድረ መንደር ውስጥ ጥግ ይዤ ለአንድ መንደር ማጎብጎብ አለብኝ? እንደናንተ ጎጣ መጫው አለብኝ? እኔ የትኛውንም ጎጣ አልለማመጥም። ጎጠኛ ይሸልመኛል አልሸልመኝም፣ ይረዳኛል አይረዳኝም የሚል ስሜት የለኝም። ለምድረ ጎጠኞች እኔ አሁን ደንበኛ የዶክተር አብይ አብቹ ካድሬ ነኝ። እሱ ላይ ድንጋይ የሚወረውረው በሙሉ ቦምብ መልሼ ነው የምወረውረው ነኝ። ይሄን ግልጽ ይወቁት። ድል ለብልጽግና ፓርቲ፣ ክብር ለአንዱዓለም አራጌ። ማሊያውን ያላወረቀ ወያኔን ታግሎ ዝቅ ሳይል እዛው በክብር የተቀመጠ እንደ አንዱዓለም አራጌ ናቸው ለኔ ኩሩ ኢትዮጵያዊ። ዳንኤል ኤፒስ ዌልካም መስፍን ፈይሳ። ዛሬ ደግሞ የወያኔ ጎጠኞችና የኦሮሞ ጎጠኞች በቃ መስፍን አማራን ተሳደበ ለማለት ይፈልጋሉ። እኔ አማራም ጋር ሆንክ ወያኔ ጋር ሆንክ ጀዋራሚን ሆንክ ጎጠኛ ለኔ ሁሉም ያበዳችሁ ሾች ናቸው። ለኔ የለም እዚህ ጋር ዘረኝነት። ለኔ ውስጤ ካለው ቫይረስ በላይ ጸረ ኢትዮጵያዊ ብዬ ነው ማምነው። ወደዛም አልመለስም፣ ወደዛም አልሄድም፣ ወደ ታችም ዝቅ አልልም። ኢትዮጵያዊ ላይ ነው ቁጭ እምለው። እኔ በኢትዮጵያ ባንዲራ ስር የሞትኩ ልሞትላት ዋጋ የከፈልኩ ኢትዮጵያዊ ኩሩ የኦሮሞ ልጅ ነኝ። ባሌ ቋንቋዬ ኦሮምኛ ተናጋሪ ነኝ። ግን ንጥር ያልኩት ኢትዮጵያ መሰረተ ድንጋይ የተጣለባት የጎበነ ዳጬ የሸዋ ሽመል ነኝ። ይህንን ጠንቅቄ ነው የምነግራችሁ፣ ሙሉ ሞራል ስላለኝ ማለት ነው። ለአገር በማገልገል ከሆነ ምድረ በቀቀናም በፌስቡክ አይደለም አገሬን የማውቀው ነኝ። እዚህ መጥተህ ዲያስፖራ ጎፈንድሚ እየለቀምክ አገሬ ስላልክ አይደለም የማውቀው። የማይተካ ህይወቴን ለአገሬ ሚሊቴሪ ሆኖ ከማገልገል በላይ ኢትዮጵያዊነት የለም። መጀመሪያ እነ እስክንድር ነጋ ወታደሩ ነው፣ እነ ሀብታሙ አያሌ እስክንድር ነው ወታደሩ ነው፣ እነ ቴዲ እንኳን መሆን አይችልም፣ እነ ኤርሚያስ ነገሰ ወታደሩ ነው። አገር ከወደዳችሁ አገር ፍቅር ካለባችሁ የአገር ፍቅር ያለበት ሰው ወታደር ነው የሚሆን። በቃ ሚሊቴሪ ነው የሚሆን። የማትተካውን ህይወቱን ለመክፈል ለአገሩ ወታደር ነው የሚሆነው። ምድረ ነጋዴ አይሆንም አገሬን እወዳለሁ የሚል በቃ ልቤ ህይወቴን ለአገሬ እሰጣለሁ እኔ ሞቼ አገሬ ትኑር የሚል ሰው ካለ ፌስቡካችሁን ተውና ማይክ ይዛችሁ የምታቀራሩትን ተውና የሀገር ባለውለታነት የሀገር ፍቅር ወታደር መሆን ነው የሚያስፈልገው። ወታደሩ ነው አገር ፍቅር ካለባችሁ። አለበለዚያ የፖለቲካ ነጋዴዎች ናችሁ። የሰው ደም እያስፈሰሳችሁ እናንተ የምትኖሩባት ዘመን እንጂ ኢትዮጵያ የምትኖረዋን ዘመናት እናንተ የምትዞኑባትን ዘመን ብቻ ነው ለክታችሁ ማይክ ይዛችሁ የምታስጨበጭቡት ኢትዮጵያውያን። እናንተ ለማትኖሩባት ዘመን ግን አትጨነቁም። እናንተ ወታደር ግን ራሱ የማይኖርባት ዘመን እሱ ዛሬ ሞቶ እሱ ኢትዮጵያ ለዘላለም እንድትኖር ዋጋ የሚከፍል ነው ሚሊቴሪ። ስለዚህ አፍቃሪዎች ከሆናችሁ ጀግኖች ደም ባፈሰሱት ባንዲራ ይዛችሁ ሳይሆን ራሳችሁን ደም ለማፍሰስ ዝግጁ ሁኑ።
ኢትዮጵያዊ ለመሆን ማፈር አለባችሁ። ወታደር እንኳን ባንዲራ ይዞ እንደናንተ በውሸት አያለቅስም። እናንተ ግን ውሸታም ናችሁ። የኢትዮጵያን ባንዲራ ይዛችሁ ጎጠኝነትን ነው የምታራምዱ። ሰላም መስፍንሻ ምላስ አንደኛ ነህ? አዎ ፈይሳ ሮቢ በቀሉ ደበሉ ያኔ ሕፃን ሆነን እኛ እንትን ነው ሲያልሱን የነበረ ለጋቅቤ ጋላ እንደዚህ አይደለ ከብት ስላለው ጋላ ለጋቅቤ እኔና አብቹ ለዚህ እኮ ነው ምላስ አብቹ አስታቸዋል አለ ሲናገር ምላሱ ጠብ አይልም። እሱ ዶክተር ነው እኔ ማይም ነኝ እንጂ ደረጃችን እሱ በዶክተርነት የተመረቀ ነው። እኔ ፍልጥ ማይም ነኝ ግን ምርጥ ኢትዮጵያ የሸዋ ኦሮሞ ነኝ። አንተ ልጋጋም የጀዋር መሐመድ ያረገ አህመድ ሰይድ ይሄ ድል በወያኔ ነው። ይገርማቸዋል። ይሄ በወያኔ ነው። ግን አሁን የሚነግዱት የነሱ ጀግና ጀዋር ስለሆነ በሙሉ ወያኔዎች የሚጠቀሙ ፕሮፋይል አሁን የጀዋር መሐመድ ነው። ገበያው በጀዋር ላይ ስለደራ ማለት ነው። ከዛኛው መንደር ከዚህኛው መንደር አሁን ጀዋር ስለሆነ እንትናቸው ስለ ኢትዮጵያ ትኖራለች። ፌደራሊዝም አይፈርስም። ባህልና ቋንቋ እኩልነት በኢትዮጵያ ውስጥ ይኖራል። ይሄ የውሸት ፖለቲካ ይቀራል በአብቹ። ምክንያቱም ኦሮሞ በባህሉ አሁን የመጣብን የወያኔ ዘረኛ ኦሮሞ ካበቀለው ሜንታሊቲ በስተቀር ምርጥ ኦሮሞ ከእውነት ጋር የሚሞት ነው። ከእውነት ጋር ለእውነት የሚሞት እነ ኃይሌ ፊዳ እነ ባሮ ቱምሳ እነ ሉበ ጉድና ቱምሳ የዱሮ እነ ታደሰ ብሩ አስመስሎ የፖለቲካ ነጋዴ ሆኖ እንደ ዛሬዎቹ ኦሮሞ እንደነ እስኬታ እንደነ ጸጋዬ አራርሳ እንደነ ጀዋርና እንደነ ኢታና የፖለቲካ ነጋዴዎች አልነበሩም። ከምር ዲሞክራሲ ኢትዮጵያ ውስጥ እንዲመጣ የከፈሉ ምርጥ የኦሮሞ ልጆች ነው። አንዱ የዘመኔ ምርጥ ደግሞ ዶክተር አብይ ነው። ልክ እንደ አብነ ጴጥሮስ ኢትዮጵያን አልሸጥም ብሎ ነው በመትረየስ የሞተው። ዶክተር አብይም ኢትዮጵያን አልሸጥም ብሎ በመትረየስ ይሞታል እንጂ ኢትዮጵያን ለማንኛውም ጎጠኛ አይሸጥም። መልካም ጊዜ